ሰላም እንዴት ናችሁ? ውድ የኪንግስ ሙቪ ቤተሰቦች፣ ዛሬም እንደ ሁሌው በአንድ ቪዲዮ መተናል። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ታዋቂው የህንድ አክተር ስሪኒቫስ በርከት ያሉ ፊልሞችን የሰራ አክተር ነው። በጥቂቱ 13 የሚጠጉ ፊልሞች አሉት። የመጀመሪያ ፊልሙ አሉ ሲኑ የተሰኘ ፊልም ነው። ይህ አክተር በጣም አክሽን ፊልም በመስራትና የፍቅር እንዲሁም ኮሜዲ፣ አሁን ቅርብ ጊዜ ደግሞ እንደ አድቬንቸር የመሳሰሉ ፊልሞችን በመስራት የሚታወቅ አክተር ነው። የታሚል ሲኒማን ከተቆጣጠሩ ድንቅ የሳውዝ አክተሮች መካከል አንዱ የሆነው ስሪኒቫስ 2014 ላይ የመጀመሪያ ፊልሙን አሉዱ ሲኑ የተሰኘ ፊልም ለእይታ አቅርቧል። ይህ ፊልም የሚያጠነጥነው በአንዲት ገጠራማ አካባቢ ከበዲ የሚተሰኘ ባህላዊ ጨዋታ አለ። ያንን ጨዋታ እንዲያሸንፍ ሲኑ የአካባቢ ማህበረሰብ ስለት ይሳሉለታል። ሲኑ ይህን ጨዋታ የሚያሸንፍ ከሆነ ምግብ አልበላም፣ የሚያሸንፍ ከሆነ ጸጉሬን ላጫለሁ ብለው መልካም ምኞት ይመኙለታል። እሱም 10 ተጋጣሚዎችን በመግጠም ብቻውን ይህን ጨዋታ በድል ያጠናቅቃል። ከዛም በኋላ ለአካባቢ ማህበረሰብ የተበደረው ጥቂት ገንዘብ ነበረበትና እሱ መመለስ ባለመቻሉ ይህን ገንዘብ ለመመለስ ወደ ከተማ ተሰዶ ይሄዳል። ከተማም ሲሄድ አንድ የማፊያ ልጅ ይወዳትና እሷን ለመቅረብ ብዙ ጥረቶችን ያደርጋል። እሱም ቻሌንጅ ትሰጠዋለች። እነዛን ቻሌንጆች ተወጥቶ እሷን በእጁ ያደርጋል። ከዛ በኋላ ጠይቁ በቃ እሷን ያየበት ወይም የነካት ሁሉ እጁ ይሰበራል። በቃ በጣም የሚገርም ፊልም ነው። ሁለተኛ ፊልሙ 2016 ላይ ስፔንዱ ኑዱ የተሰኘ እኔ በግሌ በጣም የማደንቀው ፊልም ነው። ይህ ፊልም ታሪኩ የሚያጠነጥነው በአንድ ገጠራማ አካባቢ ላይ ሴት ልጆቻቸውን ሴት ተማሪዎች ወደ በባስ ላይ በሚሄዱበት ጊዜ ልጆቹን የሚያስቸግር የሚለክፍ ማንኛውንም አይነት ሰው ከፍተኛ የሆነ እርምጃ ይወስዱበታል የአካባቢው ማህበረሰብ እና ይህ ከብረት የጠነከረ አክተር ማለትም ስሪኒቫስ ወደዚህ መንደር ይገባል። እዛም አንዲት ቆንጆ ያያል። ከሷ ኋላ ሲከተል ያው ሌሎች እንደደረሳቸው ጣፈንታሱም ከፍተኛ የሆነ ጥቃት ይደርስበታል። ነገር ግን እሱ ሙሉ ለሙሉ በሚባል ደረጃ ይባላል ራሱን በመከላከል እና መልካም የሆነ ስነ ምግባር በማሳየት ከልጅቷ ጋር የፍቅር ግንኙነት ይጀምራል። ነገር ግን የአካባቢ ማህበረሰብ ብዙም አልተቀበሉትም ነበረ። ነገር ግን እሷም የራሱ ካደረገ በኋላ ሌሎችን መጥፎ ባህሪ ያላቸውን ወንዶች በመጋፈጥ ለሴቶቹ በመከላከል ጥሩ ወንድም ሊሆናቸው ችሏል። በሶስተኛ ደረጃ ላይ ጃናኪ ናያካ የሚል ፊልም ወይም በእኛ ሀገርም ቅጽል ስም ያገኘበት ፊልም ነው። እዚህ ፊልም ላይ ገገን በሚል ካራክተር የሚታወቀው ነው ስሪኒቫስ። እዚህ ፊልም ላይ ገገን በጣም እዚህ ፊልም ይሄ ሙሉ አክሽን ፊልም ነው። በጣም ደስ የሚል ፊልም ነው። ብታዩ ትመርጣለሁ። ብዙ ፊልሞቹ ስሪኒቫስ የሚያጠነጥኑት ኮሌጅ ላይ የተመሰረተ ታሪክ ነው ያላቸው። እዚህ ፊልም ላይም ሴት ተማሪዎችን ከኮሌጅ እየገባ የሚያስቸግር መጥፎ ባህሪ ያለው ጠላት ነበረ። እሱን ለማስተማሪያነት በሚል ቀጥቶ ይልከዋል። ነገር ግን ቁጥራቸውን ጨምረው በርካታ ሆነው በብዙ መቶዎች ሆነው ተመልሰው ይመጣሉ። እሱም ብቻውን ሊጋፈጣቸው ይሞክራል። ነገር ግን ብዙ ከመሆናቸው የተነሳ ድንገት የስሪኒቫስ ቤተሰቦች አባቱና ጓደኛው ይመጡና ያግዙታል። በጣም ትልቅ ፋይት፣ ትልቅ ፍልሚያ፣ አክሽን ፊልም ብትወዱ ይህን ፊልም ብታዩት ብትወዱታላችሁ ብዬ አስባለሁ። የስሪኒቫስ አራተኛ ፊልሙ ሳክሻም ይላል። ይህም ስፒሪቹዋል ነክ የሆነ ስቶሪ ያለው ፊልም ነው። እዚህ ፊልም ላይ ገና ከመወለዱ ቄሱ ይህ ሽቫ የላከልን አዳኛችን ነው፣ እድል ፈንታው ወይም የህይወት መስመሩ በእጁ ላይ ሳይሆን በግንባሩ ላይ ነው ያለው፣ ሞትን አይፈሪ፣ ሞትን ልክ እንደ መሳሪያ የሚጠቀም ብለው ያሞካሹታል። እና በዚህ ሂደት ላይ ያለ አንድ ጊዜ ከጫካ እየመጡ የእምነት ቦታዎችን የሚያጠቁ ሽፍቶች ነበሩ። ከወደፊት ሁል ጊዜ እየመጡ ወደፊት ይመጣል ያድነናል ለምትሉት የእናንተ ጠባቂያችሁ የት አለ? ሽቫ አይልከውም እንዴ እያሉ ያሾፉባቸው ነበረ። እናም እየመጡ እነኚህን የእምነት አገልጋዮች ያጠቋቸው ነበረ። ነገር ግን ጊዜው ደረሰና አንድ ጊዜ ወደዛ ቦታ ይሄዳል ስሪኒቫስ። ከሄደ በኋላም በእምነት አገልጋዮች ላይ የደረሰ ያለውን ነገር በማየቱ እጅግ አዝኖ
እነዛን ሰዎች ተጋፍጦ የሚያጠፋበት ፊልም ነው። በጣም ምርጥ ፊልም ነው። አምስተኛ ላይ 2018 ላይ ኢንስፔክተር ቪጄ የተሰኘ ፊልም ለእይታ ቀርቧል። ይህ በጣም ጀግና የሆነ ፊልም ነው። የፖሊስ ኦፊሰር ሆኖ ነው የሚሰራው። ውስብስብ የሆኑ ወንጀሎችን እንዴት በጥበብ እንደሚፈታ እና የሚያጋጥሙትን ጠላቶች እንዴት እንደሚጋፈጥ ሙሉ አክሽን የተሞላ ፊልም ነው። በጣም በተመልካችም ዘንድ ከፍተኛ የሆነ ተቀባይነትና አድናቆትን የተቸረበት ፊልም ነው። ይህ ፊልም በጣም በቃ እንዴት ልበላችሁ ድንቅ የሆነ ፊልም ነው። አክሽን ፊልም ለምትወዱ አሁንም ደግሜ እነግራችኋለሁ ኢንስፔክተር ቪጄን እዩት። ስድስተኛ ላይ 2019 ላይ የወጣ ፊልም ነው። ሲታራም የተሰኘ ፊልም ነው። ይህ ፊልም እንደ ቀድሞ ስፒሪቹዋል አይነት መንፈስ ያለው ፊልም ሲሆን በልጅነት አንድ ላይ ይኖሩ የነበሩ ቤተሰቦች የተገኙ ልጆች ናቸው ሲታና ራም። ነገር ግን በአንድ ጊዜ በተደረገ ድንገተኛ ግጭት ይለያያሉ፣ ወደ ተለያየ ቦታ ይሄዳሉ። ሲታም እጅግ ሀብታም ሆና ራም ወዳለበት መንደር ትመጣለች። መንደሩንም ካሁን በኋላ መንደር ለቃችሁ ውጡ በእኔ ስር ነው ብላ የምታስለቅቅበት ስቶሪ ያለው ፊልም ቆንጆ ፊልም ነው። ሰባተኛ ላይ 2019 ላይ የወጣ ፊልም ነው። ይህ ፊልም ደግሞ ራክሽንዱ የተሰኘ ፊልም ሲሆን ይህ ፊልም ደግሞ ስሪኒቫስ እንደ ቅድሙ ፖሊስ ኦፊሰር ሆኖ ብዙ ጊዜ ፖሊስ ሆኖ የሰሩ እንደ ሲንጋም፣ ሰልማን ካህን የሚሰራበት ደባንግ የመሳሰሉ ፊልሞች አሉ። ስሪኒቫስም እዚህ ላይ በድንቅ ሁኔታ ተወጥቶታል። ይህን ፊልም ለአንድ ቤተሰብ የሚያደርገውን በመከላከል ትግል ያሳያል። ለዛ ቤተሰብ እንደ ቋሚ በቃ ጠበቃ ሆኖ ነው እዚህ ፊልም ላይ የሚተውነው። በጣም ቆንጆ ፊልም ነው። ያን ወንጀል እንዴት እንደሚመረምር እንዴት እንደሚከላከልላቸው እና በቃ አዳኝነቱን ወይም ጠባቂነቱን ያሳየበት ድንቅ ፊልም ነው። ስምንተኛ ደረጃ 2021 ላይ አዱሁሪስ የተሰኘ ፊልም ነው። ይህ ፊልምም ለእይታ ከወጣ በኋላ በተመልካቾች ዘንድ ትልቅ አድናቆት የተቸረው ፊልም ነው። እዚህ ፊልም ላይ በልጅነቱ ያውቃት የነበረች አንድ ልጅ ወደ ሌላ መንደር ስትሄድ ለሱ ምንም አይነት ፍላጎት እንደሌላት ወይም ደግሞ ቻውም ሳትለው በመሄዷ በጣም ቅር ተሰኝቶ ከዛ ጊዜ አንስቶ ለሴቶች የነበረው አስተያየት ወይም አመለካከት እንደተቀየረ፣ ነገር ግን የጊዜ ሁኔታ ይሆንና ይችል ልጅ ያገኛታል። ከዛም ሀሳቡ ይቀየራል። ያው ፍቅር ነው። ዘጠነኛ ላይ ደግሞ 2023 ላይ ቻትራፓቲ ይሄ ድንቅ ፊልም ነው። ልክ ሻሮክ እና ሰልማን እንደሰሩት ከረን አርጁን በወንድማማቾች ላይ የሚያጠነጥን ፊልም ነው። ከረን አርጁንም ያው ሻሮክ እና ሰልማን ካህን ወንድማማቾች ሆነው ያየኑ ያስተዋሉ ምርጥ ፊልም ነበረ በዘመኑ። ይሄም ልክ እንደዛ አይነት ተያያዥነት ነው። ሁለት ወንድማማቾች አንድ ላይ ሲኖሩ እናታቸውም መጣላት እንደሌለባቸው ይልቁንም እርስ በርሳቸው መጠባበቅ እንዳለባቸው ትነግራቸዋለች። ነገር ግን እንዲሁ አንድ ቀን በተፈጠረ ግጭት ሁለቱ ወንድማማቾች ይለያያሉ እና ታላቅ ወንድምየው እጅግ ክፉ እና መጥፎ ባህሪ ይዞ ያድጋል። ከዛ በኋላም ከስሪኒቫስ ጋር ግጭት ውስጥ ይገባሉ ማለት ነው። እንደውም አይተዋወቁም ነበረ። በመጨረሻ ላይ በትውስታ ነው ያኔ በልጅነታቸው ያደርጉት የነበረውን ነገር ትዝ ብሏቸው ነው። በጣም ሙሉ አክሽን የተሞላበት ፊልም ነው። ብታዩ ደስ ይለኛል። አስረኛ ላይ አሁን ቅርብ ጊዜ 2025 የወጣ አንድ ፊልም አለ። ይህም ከመንፈሶች ጋር አጓጊ የሆነ ሰስፔንስ የሚያደርግ ፊልም ነው። ይህም ፊልም ብታዩ ጥሩ ነው ብዬ አስባለሁ። ባጭሩ ስሪኒቫስ ፊልሞች ይህን ይመስላሉ። አሁን ቅርብ ጊዜ የሚወጣም አንድ ፊልም አለው። 1 2 3 ፊልሞች ይኖሩታል። 12ኛ ደረጃ ላይ ግን ባህሪቫም የተሰኘ ፊልም ወጥቷል። አሁን ቅርብ ጊዜ ነው። ብታዩት ጥሩ ነው፣ ተወዱታላችሁ ብዬ አስባለሁ። በተረፈ በስራችን ላይ ያላችሁን አስተያየት በኮሜንት ጻፉልን። ላይክ ሼር በማድረግ ቤተሰብ ይሁኑ። እንድንሰራላችሁ የምትፈልጉት አክተር ፊልሞች ካሉ እንዲሁ በኮሜንት ያሳውቁን። አብራችሁን ስለነበራችሁ እናመሰግናለን። ኪንግስ ሙቪስ ኢትዮጵያንን በሌላ